ሰላም እንዴት ናችሁ? ከአዲስ አስተማሪ ቃላ ፈንታሁን ነኝ። በካንትሪስ እና ናሽናሊቲስ ኮንሰፕት ዛሬ ስለ ቮካብለሪ እናያለን። በዚህ ለሰን መጨረሻ አንዳንድ የሚጠበቁብን ነገሮች አሉ። እነሱን በመንገር ይጀምራሉ። የዛሬውን ለሰን መጀመሪያ ከየት እንደመጣን፣ ምን ሀገር እንዳለን፣ ምን ቋንቋ እንደምንናገር፣ ካፒታሊስታችን ምን እንደሆነ መናገር አለብን። እሱን መግለጽ የዛሬ አውትካማችን ይሆናል። ወደ ትምህርቱ በመጀመሪያ ደረጃ እነዚህን ኮንሰፕቶች በካንትሪስ ሪሌትድ የሆኑ እነዚህን ኮንሰፕቶች እናያለን። ወርልድ፣ ኮንቲኔንት ኤንድ ካንትሪ ኤንድ ሲቲ በስፋትና በመጥበብ የሚለያዩ ኮንሰፕቶች ናቸው። በመጀመሪያ ዓለም በሚለውን ጀምርና ከዛ አህጉር፣ ከዛ ሀገር፣ ከዛ ደግሞ ከተማ እያለ ይወርዳል ማለት ነው። ስለዚህ ዓለም ማለት ነው ወርልድ ዓለም። ከዓለም ቀጥሎ አህጉርን እናገኛለን። አህጉር፣ ከዛ ሀገር፣ ከዛ ከተማ፣ ዋና ከተማ፣ ስፔሻሊ ዋና ከተማ እንደማለት ነው። ሰባት ኮንቲኔንቶች አሉን። እነዛ ሰባት ኮንቲኔንቶች ሀገር ወይም ዓለም ይባላሉ። እያንዳንዱ ኮንቲኔንቶች ደግሞ የተለያዩ ሀገራት አላቸው። ለምሳሌ ከነዛ ኮንቲኔንቶች መካከል አፍሪካ የኛ አህጉር አፍሪካ፣ ኖርዝ አሜሪካ፣ ሳውዝ አሜሪካ፣ ኤዥያ፣ እነዚህ አህጉራት ይባላሉ። እያንዳንዳቸው አህጉራት ደግሞ ብዙ ሀገራት ይኖራቸዋል። እያንዳንዱ ሀገራት ደግሞ የራሳቸው የሆነ ዋና ከተማ ይኖራቸዋል ማለት። ስለዚህ ሁሌም ስለ ካንትሪን ስናወራ የሚመጡ ቮካብለሪዎች ናቸው ማለት ነው እነዚህ። ሌላው ካንትሪስ ማለት ሀገር ሲሆን የዚህ ሀገር ዜግነት ናሽናሊቲ ተብሎ ይጠራል። የእያንዳንዱ ሀገር ናሽናሊቲ ወይም ደግሞ ዜግነት የራሱ የሆነ ባህሪ ያለው፣ ሁሌም ኮመን አይሆንም። ለምሳሌ ስናይ እዚህ ጋር ጀርመኒ የሚባል ሀገር አለ። የእነሱ ናሽናሊቲ ጀርማን ይባላል። ሰዎቹ ጀርማን ይባላሉ፣ ሀገራቸው ጀርመኒ ይባላል። ፍራንስ የምትባል ሀገር አለች፣ የዚህ ሀገር ዜጎች ፍሬንች ይባላሉ። ስፔን የሚባል ሀገር አለ፣ የዚህ ሀገር ዜጎች ስፓኒሽ ይባላሉ። እኛ ኢትዮጵያውያን ሀገራችን ኢትዮጵያ ትባላለች፣ እኛ ኢትዮጵያውያን እንባላለን ማለት ነው። የምንናገረው ቋንቋ ደግሞ አንዳንዴ ባሪ ያደርጋል፣ አንዳንዴ ከዜግነታችን ጋር ተመሳሳይ ይሆናል። ለምሳሌ ጀርመኒ ሀገራቸው ጀርመኒ፣ ሰዎቹ ጀርማን፣ የሚናገሩት ቋንቋም ጀርማን ነው። ፍሬንች የሚናገሩት ቋንቋም ፍሬንች ነው፣ ሰዎቹም ፍሬንች ናቸው። ስፔን የሚናገሩት ቋንቋም ስፓኒሽ ነው፣ ሰዎቹም ስፓኒሽ ይባላሉ። ቻይኒስ ሀገራቸው ቻይና ነች፣ ሰዎቹ ቻይኒዝ ናቸው፣ የሚናገሩት ቋንቋም ቻይኒዝ ነው። ኢትዮጵያውያን እኛ ኢትዮጵያውያንን ሀገራችን ኢትዮጵያ ናት፣ ኦፊሻሊ አማርኛ እንናገራለን ማለት ነው። ስለዚህ ቅድም አውትካማችንን ሳወራ ከየት እንደመጣን አይ አም ፍሮም ኢትዮጵያ ማለት እንችላለን። ዜግነታችንን ለመግለጽ ደግሞ ወይም ናሽናሊቲያችንን ለመግለጽ አይ አም ኢትዮጵያን እንላለን። ቋንቋ የምናገረውን ደግሞ ዊ ስፒክ አምሃሪክ እንላለን። አወር ካፒታል ሲቲ ኢዝ አዲስ አበባ እንላለን። ስለዚህ ከዚህ ጀምረን አየነው ማለት ነው በኮንሰፕት። ለመድገም ያክል ስፔን ለምሳሌ ስፔናዊ ቢሆን ከስፔን ብመጣ እንዴት እገልጻለሁ? እኔ አይ አም ፍሮም ስፔን። ይሄ ከተዋቀሩት ትምህርቶቻችን ውስጥ አንዱ ትንሹ ክፍል ነው። ከኤ1 ክፍል 1 እስከ ኤ1 ክፍል 2 ድረስ ያሉትን ትምህርቶች በደንብ መማር ከፈለጋችሁ አሁኑኑ ሙሉ ኮርሱን ተቀላቀሉ። ለመመዝገብ learn.addisastmari.com የሚለውን ዌብሳይት መጫንና እዛ ውስጥ ገብታችሁ መመዝገብ ትችላላችሁ። ከዛ በኋላ የእንግሊዝኛ የቅልጥፍና ጉዟችሁን በደንብ ማሳደግ ትችላላችሁ። I am Spanish, I speak Spanish, and our capital city is Madrid. So እንደዚህ አድርገን መግለጽ እንችላለን ማለት ነው። ሌላው እንግሊሽ ስፒኪንግ ካንትሪስ የሚባሉ አሉ። እንግሊዘኛ የሚናገሩ ሀገራት ወይም ደግሞ ኦፊሻሊ እንግሊዘኛ ቋንቋቸው የሆኑ ሀገራት አሉ። 4 ናቸው። አንደኛዋ ዋናዋ ኢንግላንድ ስትሆን ከዛ ዌልስ፣ ከዛ ስኮትላንድ፣ ከዛ ኖርዘርን አይርላንድ ይባላሉ። ሪሌትድ ዊዝ አስታውሱ፣ ዋና ዓላማችን ቮካብለሪ ስለሆነ የነዚህን እንግሊሽ ስፒኪንግ ካንትሪስ ቋንቋቸው ጥያቄ የለውም እንግሊሽ ነው። ላይክ እዚህ ጋር ጀርመን፣ ፍሬንች፣ ስፓኒሽ እንዳለው የሚናገሩት እንግሊሽ ነው። ዋና ከተማቸውን እኔ ምክንያቱም እዚህ ሀገር ላይ እዚህ ኮንሰፕት ላይ ቮካብለሪ ማወቅ ስለሚጠበቅብን ማለት ነው። የኢንግላንድ ካፒታል ሲቲ ለንደን፣ የዌልስ ካፒታል ሲቲ ካርዲፍ፣ የስኮትላንድ ካፒታል ሲቲ ኤደንበርግ፣ የኖርዝ አይርላንድ ካፒታል ሲቲ ቤልፋስት ይባላሉ ማለት ነው። ሶ ሆፕፉሊ በዚህ ለሰን ከየት እንደመጣን ሀገራችን ማን እንደሆነች ማለት ነው፣ እኛ ምን እንደሆነን፣ ዜግነታችን ስሙ ምን ቋንቋ እንደምንናገርና ካፒታሊስታችን ማን እንደሆነ መግለጽ እንችላለን ብዬ ተስፋ አደርጋለሁ።
ታንክስ ፎር ዋቺንግ። ስለዚህ በሀገራትና በናሽናሊቲ የተያዙ ኮንሰፕቶችን ኪውዝ እንሰራለን ማለት ነው። ቀላል ነው፣ እንሞክረው። አይ አም ፍሮም ስፔን። ከስፔን ከመጣው እኔ ምን ነኝ ማለት ነው። ቅድም ምናለን ስፓኒሽ ነኝ አልኩ አይደለ? የስፔን ሀገር ናሽናሊቲ ዜግነታቸው ስፓኒሽ ነው። ስለዚህ ምን ይሆናል? ዲ ማለት ነው። ዲ። ከስፔን ሀገር ከመጣው እኔ ስፔናዊ ነኝ ወይም ስፓኒሽ። ኦኬ። ኤዥያ ኢዝ አ ቢግ። ኤዥያ ምንድነች? ቅድም ወርልድ፣ ኮንቲኔንት፣ ካንትሪ ኤንድ ሲቲ ብዬ አሳይቻቸዋለሁ። ከነዛ መካከል ኤዥያ ኮንቲኔንት ነች አይደለ? ስለዚህ ኢ። ሶ ከጀርመኒ ከመጣውኝ እኔ አይ አም ፍሮም ጀርመኒ ካልኩኝ እኔ ጀርመናዊ ነኝ ማለት ነው። ስለዚህ ከዚህ ኦፕሽን ውስጥ ከነዚህ ምርጫዎች መካከል ጀርመንን የሚያሳየን የትኛው ነው? እኔ ጀርመናዊ ነኝ የሚለው ኤፍ ነው ማለት ነው። ስለዚህ ኤፍ። ቅድም ዋና ከተማ አይተናል። በርሊን የማን ዋና ከተማ ነች? የጀርመን። ስለዚህ ጀርመን ሲቲ በርሊን ማለት ነው። ሲ። ኦኬ። ጥያቄ መጠየቅ ስንፈልግ ከየት ሀገር መጣህ ብለን ለመግለጽ ስንፈልግ የምንጠቀመው ዋት ካንትሪ ነው አይደለ? ስለዚህ ከነዚህ መካከል አር ዩ ፍሮም ከየት ነው የመጣኸው ብለን ለመጠየቅ ቅድም አትካማችን ላይ እንዳየነው ከየት መምጣት እንዳለብን መግለጽ አለብን በዚህ ለሰን ብለናል አይደለ? ስለዚህ ጥያቄ የምንጠይቀው ሌላ ሰው መጠየቅ ከፈለግን ራሳችንን መግለጽ ከፈለግን አይ አም ፍሮም ብለን እንገልጻለን። መጠየቅ ከፈለግን ደግሞ ዋት ካንትሪ አር ዩ ፍሮም እንላለን ማለት ነው። ይሄ ከተዋቀሩት ትምህርቶቻችን ውስጥ አንዱ ትንሹ ክፍል ነው። ከኤ1 ክፍል 1 እስከ ኤ1 ክፍል 2 ድረስ ያሉትን ትምህርቶች በደንብ መማር ከፈለጋችሁ አሁኑኑ ሙሉ ኮርሱን ተቀላቀሉ። ለመመዝገብ learn.addisastmari.com የሚለውን ዌብሳይት መጫንና እዛ ውስጥ ገብታችሁ መመዝገብ ትችላላችሁ። ከዛ በኋላ የእንግሊዝኛ የቅልጥፍና ጉዟችሁን በደንብ ማሳደግ ትችላላችሁ። ኦኬ። ከፈረንሳይ ከመጣው አይ አም ፍሮም ፍራንስ፣ እዚህ ጋር አይ አም ፍሮም ስፔን አለን። ስፔናዊ ነኝ ማለት ነው። ስፓኒሽ ተመሳሳይ ነው። አይ አም ፍሮም ፍራንስ። ከፈረንሳይ ከመጣው እኔ ምንድነኝ? ፍሬንች ነኝ ማለት ነው። አይ ስፒክ ፍሬንች። ወይም ደግሞ ከፈረንሳዊ ከሆንኩኝ የምናገረው ቋንቋ ምንድን ነው? ፍሬንች ነው ማለት ነው። ወይም ከፈረንሳይ የመጣ ሰው ሀገሩ ፈረንሳይ፣ እሱ ፈረንሳዊ፣ የምናገረው ቋንቋ ፍሬንች፣ ተመሳሳይ ማለት ነው። ቢ። ኦኬ። የመጨረሻው ዩናይትድ የሚቀረው ኪንግደም ነው። ቅድም እንግሊሽ ስፒከር ካንትሪስ እንዳልናቸው ቀላል ነው። በቃ የሚቀረው ኤ ነው። እንግሊሽ ስፒከር ካንትሪዎች ዩናይትድ ኪንግደም ተብሎ በአንድ ላይ ይጠራሉ። 4 ናቸው፣ አይተናቸዋል። ኤ። እንግዲህ የዛሬው ለሰናችን ይህን ይመስላል። ብዙ ቮካብለሪዎችን አዳዲስ ቮካብለሪዎችን እንዳዛችሁ ተስፋ አደርጋለሁ። በሌላ ለሰን እስከምንገናኝ መልካም ጊዜ። ይሄ ከተዋቀሩት ትምህርቶቻችን ውስጥ አንዱ ትንሹ ክፍል ነው። ከኤ1 ክፍል 1 እስከ ኤ1 ክፍል 2 ድረስ ያሉትን ትምህርቶች በደንብ መማር ከፈለጋችሁ አሁኑኑ ሙሉ ኮርሱን ተቀላቀሉ። ለመመዝገብ learn.addisastmari.com የሚለውን ዌብሳይት መጫንና እዛ ውስጥ ገብታችሁ መመዝገብ ትችላላችሁ። ከዛ በኋላ የእንግሊዝኛ የቅልጥፍና ጉዟችሁን በደንብ ማሳደግ ትችላላችሁ።